ሰላም ጤና ይስጥልኝ ታድላ ነኝ ከታዱ ግሬት ቲዩብ። በዛሬ ቪዲዮ ላይ በማጣሪያ የሚከናወን ጨረታ አፈጻጸምን በተመለከተ እንወያያለን። አብራችሁን ቆዩ። ቪዲዮን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ አድርጉ። እንግዲህ እንደሚታወቀው የፌዴራል መንግስት የግዥ አፈጻጸም አዋጅና መመሪያ ወጥቶ ተግባራዊ እየተደረገ ይገኛል። በዚህ አዋጅ ቁጥር 1333/2016 እና መመሪያ ቁጥር 1073/2017 ላይ በሁለቱም ላይ ማለት ነው በማጣሪያ የሚከናወን ጨረታን በተመለከተ የተቀመጠ መመሪያ አለ። ይኸው መመሪያ ምንድነው? እንግዲህ በአዋጁ አንቀጽ 32 ላይ በመመሪያው ደግሞ አንቀጽ 58 ላይ በማጣሪያ የሚከናወን ጨረታን በተመለከተ ተቀምጧል። እንግዲህ በአጠቃላይ በማጣሪያ የሚከናወን ጨረታ ማለት እንግዲህ አንድ መስሪያ ቤት ራሱ ለሚገዛው ግዢ በሚያወጣው ጨረታ ላይ ዝርዝር ስፔሲፊኬሽን ወይም ዝርዝር የፍላጎት መግለጫ ማዘጋጀት በማይችልበት ሁኔታ ሲያጋጥም ሌሎች ይህንን ስራ ሊሰሩለት የሚችሉ ተጫራቾችን በመጋበዝ ይህን ጨረታ ለማውጣት እንዲያመቸው ባለሙያዎችን ወይም እውቀት በዛ ስራ ላይ እውቀት ያላቸውን ባለሙያዎች የሚጋብዝበት ወይም ተጫራቾችን የሚጋብዝበት ነው። ጠቅለል በሚደረግበት ጊዜ ስለዚህ በዚሁ በአዋጁ አንቀጽ 32 ንዑስ አንቀጽ 1 ላይ ምን ይላል? መስሪያ ቤቶች ተጫራቾችን ከአንድ ደረጃ በላይ በሆነ ውድድር በማጣራት እና በመጀመሪያው ዙር ያለፉ ተጫራቾችን በቀጣይ ዙር ውድድር በመጋበዝ ከተጫራቾቹ መካከል የጨረታው አሸናፊ የሚመርጡበት የግዥ ዘዴ ነው በሚል ያስቀምጣል። እንግዲህ ምን ማለት ነው ይሄ? መጀመሪያ ብቃት መኖራቸውን ያጣራል። ከዛ በኋላ ደግሞ ብቃታቸውን ካረጋገጡት ውስጥ ደግሞ እሱ የሚፈልገውን ዝቅተኛ መስፈርት ካሟሉት ውስጥ ደግሞ ወደ ዋጋ ውድድር በመጋበዝ አሸናፊ የሆኑትን ወደ ጨረታ ሂደቱ ያስገባል ማለት ነው። እንግዲህ ይሄ በማጣሪያ የሚከናወን ጨረታ በሁለት ደረጃ ጨረታ ላይ ተግባራዊ ሊሆን ይችላል። መመሪያው ይፈቅዳል። በቅድመ ብቃት ማረጋገጫ ጨረታ ላይም ተግባራዊ መሆን ይችላል። እንደውም በፍላጎት መጠየቂያ ጨረታን አካቶ ተግባራዊ ሊደረግ እንደሚችል ያስቀምጣል ማለት ነው። በአዋጁ ንዑስ አንቀጽ 2 ላይ ግዢው ውስብስብ ለሆኑና ዝርዝር የፍላጎት መግለጫ ማዘጋጀት አስቸጋሪ በሚሆንበት ጊዜ መስሪያ ቤቶች ሁለት ዙር ጨረታ በማውጣት ፍላጎታቸውን ሊያሟላ የሚችል የጨረታ ሰነድ ያቀረቡትን የሚመርጡበት ነው ይላል። እንግዲህ ይሄ በማጣሪያ የሚከናወን ጨረታ ቅድም እንዳልኳችሁ መስሪያ ቤቱ ፍላጎቴን ጨረታ የማወጣውን ስፔክ ያሟሉልኛል የሚላቸውን ተቋማት መጀመሪያ የሚመርጥበት እና ከዛ በኋላ ደግሞ እነሱን የሚጋብዝበት ሂደት ነው። እንግዲህ ወደ ማጣሪያ ጨረታ የማጣሪያ በሚከናወን ጨረታ ለመግባት መስፈርቶች አሉ አንድ መስሪያ ቤት መከተል ያለበት። ስለዚህ እነዚህ መስፈርቶች ምንድን ናቸው? ምን በሚሆንበት ነው ጊዜ ነው ወደ ማጣሪያው መሄድ ያለበት በምንልበት ጊዜ በአዋጅ ቁጥር 1333 አንቀጽ 32 ንዑስ አንቀጽ 2 ላይ ምን ይላል? በመስሪያ ቤቱ ግዢው በቂ የተሟላ ዝርዝር ፍላጎት መግለጫ ማዘጋጀት የማይችል ወይም የግዢውን ባህሪ ለይቶ ለማሳየት የማይቻል በሚሆንበት ጊዜ እና የመስሪያ ቤቱን የግዢ ፍላጎት ከፍተኛ ደረጃ ለማሟላት የሚያስችል መፍትሄ ሲፈለግ ይህን በማጣሪያ የሚከናወን ጨረታን መጠቀም አለበት። እነዚህን ነገሮች ለማሳካት ማለት ነው። ይሄ ማለት ምን ማለት ነው? እንግዲህ በቂ የተሟላ ዝርዝር ፍላጎት መግለጫ ማዘጋጀት የማይችል ከሆነ መስሪያ ቤቱ ወይም የግዢውን ባህሪ ለይቶ ለማሳየት የማይቻል በሚሆንበት ጊዜ ጨረታ በሚወጣበት ጊዜ ይህንን ማሳየት የማይቻልበት ጊዜ በሚያጋጥምበት ጊዜ እና የመስሪያ ቤቱን የግዥ ፍላጎት በከፍተኛ ደረጃ ለማሟላት እንግዲህ በእውቀት ላይ የተመሰረተ በቂ የሆነ ግዥ ጨረታ ለማውጣት እንዲያስችል ይሄን ዘዴ መከተል እንዳለበት ይህንን ማድረግ ሲፈልግ መስሪያ ቤቱ ይህንን በማጣሪያ የሚከናወን ጨረታን መጠቀም ይችላል ማለት ነው። ሌላይ ምን ይላል? የመስሪያ ቤቱ የምርመራ የሙከራ የጥናትና የልማት ስራዎችን ለማከናወን የሚያስችል ውል መፈጸም ሲፈልግ
በዚህ በማጣሪያ የሚከናወን ጨረታን መጠቀም ይችላል ማለት ነው። ሀመርኋ ከአሁን በፊት ጨረታ እንዲወጣ ተደርጎ በሚፈልገው ግዢ ባህሪ ወይም ተፈጥሮ ግልጽ አለመሆን ምክንያት ተወዳዳሪዎች በጨረታው ያልቀረቡ እንደሆነ ትክክለኛ የወጣው ስፔክ ከአሁን በፊት ለጨረታ የወጣው የግዥ ፍላጎት መግለጫ ግልጽ ባለመሆኑ ምክንያት ተጫራቾቹ ወደ ውድድሩ ሳይመጡ የቀሩ እንደሆነ ወይም የቀረቡት የመጫወቻ ሰነዶች ውድቅ ሲደረጉ ያንን ግልጽ አይደለም። አንደኛው ግልጽ ሳይሆን ተጫራቾች ባለመኖራቸው ነው። ሁለተኛ ነገር ደግሞ ተጫራቾቹ ያቀረቡት የመጨረሻ ሰነድ ሙሉ በሙሉ ውድቅ ከሆኑ ይህም የሆነው መስሪያ ቤቱ የተሟላ የፍላጎት መግለጫ ማዘጋጀት ባለመቻሉ መሆኑ ሲታመን ውድቅ ያቀረቡትም የመጨረሻ ሰነድ ውድቅ ሆኖ የሆነበት ሪዝኑ ደግሞ ስፔኩ ትክክል ባለመሆኑ ምክንያት መሆኑን ሲያምን ወደ ማጣሪያ አፈጻጸም ይሄዳል ማለት ነው። ላይ ምን ይላል? የሚገዛው እቃ ከምክር ውጭ የሆነ አገልግሎት የምክር አገልግሎት ወይም የግንባታ ስራ ባህሪ ወይም ተፈጥሮን አስመልክቶ ከተወዳዳሪዎች ጋር ውይይት ማድረግ ሲያስፈልግ ይህንን ዘዴ መከተል እንችላለን ማለት ነው። ንዑስ አንቀጽ 3 ላይ የመስሪያ ቤቶች ግዢው ከሚኖረው የተለየ ባህሪ አንፃር በቅድሚያ በተወዳዳሪዎችን ብቃት መሰረት በማድረግ ግምገማ ማድረግ አለብኝ ብሎ ሲያምን እንደ ግዢው አይነት ብሔራዊ ወይም ዓለም አቀፍ የቅድመ ብቃት ማረጋገጫ ጨረታ በማውጣት ግዢ ሊፈጽሙ ይችላሉ ይላል። እንግዲህ ግዢው የሚፈለገውን ግዢ ለመግዛት ከሚኖረው የተለየ ባህሪ አንፃር ቅድሚያ የተጫራቾችን ብቃት ማወቅ እፈልጋለሁ ብሎ አንድ መስሪያ ቤት በሚያምንበት ጊዜ ይህንን አስመልክቶ በአለም አቀፍም ሆነ በብሔራዊ ጨረታ ላይ ግዢውን ማውጣት ይችላል ማለት ነው። እንግዲህ የዛሬ ያዘጋጀሁላችሁ ቪዲዮ ይሄንን ይመስላል። ቪዲዮን ከወደዳችሁት ላይክ ሼር እና ሰብስክራይብ አድርጉ። አመሰግናለሁ። ቻው